ብዙውን ጊዜ በስህተት ደልተን ወይም ስልካችን ፎርማት ተደርጎ በጣም የምንወዳቸው ፎቶዎች፣ ቪዲዮዎች ወይም ሌላ ፋይል ሊጠፋብን ይችላል። ይህ ሲሆን ብዙዎቻችን ተስፋ እንቆርጣለን። ነገር ግን ዛሬ ያለምንም ኮምፒውተር እርዳታ ስልካችሁንም ሩት ሳታደርጉ እና ምንም አይነት ክፍያ ሳትከፍሉ በነፃ የተደለቱ መረጃዎችን እንዴት መመለስ እንደምትችሉ ስቴፕ ባይ ስቴፕ አሳያችኋል። እስከ መጨረሻው ተከታተሉኝ። ብዙዎቻችሁ ፎቶው ከጠፋ ለአፑ እንዴት ሊያገኘው ይችላል ብላችሁ ግራ ሊገባችሁ ይችላል። ምስጢሩ ስልካችን ፋይሎችን ስንደልት ከሚሞሪ አያጠፋም፣ ቦታውን ባዶ አድርጎ እኛ እንዳናገኘው ነው የሚያደርገው። ይህ ማለት ስልካችን እንደ አንድ ወረቀት አስቡት። በዚያ ወረቀት ላይ የምታስቀምጧቸው ፎቶዎች ደግሞ በእርሳስ የተጻፈ ጽሁፍ ናቸው። አንድን ጽሁፍ በላጲስ አጥፍታችሁ ወረቀቱን ስታጠውን ባዶ ይመስላል። ነገር ግን ሲሉ በእርሳስ የተሳለ ስለሆነ በላጲስ ቢጠፋም እንኳን ወረቀቱ ላይ የእርሳሱ ጽሁፍ ቅርጽ ወይም አሻራው እዛው ይቀራል። ይህም እንደዛው ነው። ከስልካችን ፎቶ ወይም ቪዲዮ ስንደልት ቦታውን ባዶ አድርጎ እኛ እንዳናይ አድርጎ ይደብቃል። እናም ማሳያቸው እኛ ማየት የማንችለው እነዚህን ፎቶዎች በቀላሉ ፈልጎ ያገኛቸዋል። እስከ መጨረሻው ላይክ እና ሰብስክራይብ እያደረጋችሁ ተከታተሉኝ። ወደ ዋናው ዘዴ ከመሄዳችን በፊት መታየት ያለበት ቀላል መንገድ አለ። እሱም ጋላሪ ውስጥ ትገባላችሁ። ከዚያም ከስር ያሉትን ሶስት ሰረዞች በመንካት ሪሳይክል ቢን የሚለውን ትከፍታላችሁ። እዚህ ውስጥ ላለፉት 30 ቀናት የተደለቱ ፎቶዎችን ያስቀምጣል። በቀላሉ ሪስቶር በማድረግ መመለስ ይቻላል። ይህ ካልሰራ ወደ ዋናው ዘዴ እንሄዳለን። ሁለተኛውና ዋናው ዘዴ ደግሞ ዲስክ ዲገር አፕ ሲሆን እሱን ለማድረግ ፕሌይ ስቶር ላይ እንገባለን። ከዛ ሲርች ማድረጊያውን ነክተን ዲስክ ዲገር ብላችሁ ሲርች ታደርጋላችሁ። DISKDIGGER ብላችሁ ሲርች ታደርጋለች። ከዛ ከላይ የሚመጣውን ይሄን አፕ ኢንስታል ትሉታላችሁ። ከዛ ኢንስታል አድርጎ ከጨረስላችሁ በኋላ ኦፕን የሚለውን በመንካት አፑን ትከፍቱታላችሁ። ከዛ እንዲህ ስከፍት ሲርች ፎር ሎስት ፎቶስ፣ ሲርች ፎር ሎስት ቪዲዮስ፣ ሲርች ፎር ሎስት ፋይል የሚለውን ታገኛላችሁ። እኛውን ፎቶ ስለሆነ የፈለግነው ከላይ ያለውን ሲርች ፎር ሎስት ፎቶስ የሚለውን ነክተን ስንገባ ከዛ ፐርሚሽን ይጠይቃችኋል። አላው አክሰስ የሚለውን በመንካት የኛን ኦን ታደርጋላችሁ። ኦን ካደረጋችሁ በኋላ ባክ ብላችሁ ወጣችሁ። ይህን የኖቲፊኬሽኑን ደግሞ ዶን ጠለው ትላላችሁ፣ ምንም ስለማይጠቅም። ከዛውን እስካን ማድረግ ጀምሯል። እየፈለገ ነው። የተደለቱትን ፎቶዎች ከታች እንደምታዩት ምን ያህል እንዳገኘ ያሳያችኋል። ከዛ ሲጨርስ እንደምታዩት የተደለቱ 7996 ፎቶዎችን አግኝቶልኛል። ከዛ የምትፈልጉትን መርጣችሁ ወይም ሴሌክት አድርጋችሁ ወይም ኦል ሴሌክት ብላችሁ ከታች ሪከቨር የምትሏን መጫን። ከዛ መሀል ላይ ያለችዋን ነክታችሁ ፎቶዎቹ የሚቀመጡበትን ፎልደር መርጣችሁ ከታች ያለውን መንካት። ቪዲዮዎችን ለመመለስም በተመሳሳይ አፑ መጠቀም ይቻላል። ነገር ግን አንድ መታወቅ ያለበት ነገር ፎቶዎቹ ከጠፉ ረጅም ጊዜ ከሆናቸው ወይም በጠፉበት ቦታ ሌላ አዲስ ዳታ በብዛት ከጫናችሁበት የመመለስ እድላቸው ሊቀንስ ይችላል። ስለዚህ መረጃ እንደጠፋባችሁ ወዲያውኑ ይህን ዘዴ መጠቀም ውጤታማ ያደርጋችኋል። በዚህ መንገድ የጠፋባችሁትን ፎቶዎች በቀላሉ መመለስ ይቻላል። ቪዲዮ ከጠቀማችሁ ላይክ ማድረጋችሁ እንዳትረሱ። እንዲህ አይነት ቴክኖሎጂ መረጃዎች በየቀኑ እንዲደርሳችሁ ኔክሶራ ቴክን ሰብስክራይብ ማድረግ እንዳይረሳ።